ሰላም ጤና ይስጥልኝ። በመላው ዓለም የምትገኙ ስደተኛ ወንድሞች ሁላችሁም በያላችሁበት የፈጣሪ ሰላም ከእናንተ ጋር ይሁን እያልኩኝ ዛሬ በአንድ ሀሳብ ጉዳይ በድጋሚ ወደ እናንተ መጥቻለሁ። ቻናሉ ሰብስክራይብ፣ ላይክ እያደረጋችሁ ለጓደኞቻችሁ ሀሳባችሁን አጋሯቸው፣ ተወያዩ፣ ተነጋገሩ። ለእነሱም ስለሚጠቅም አካፍሏቸው። እንድንነጋገር ስለ ስደት ማወቅ ያለባቸውን ነገሮች በምንችለው መልኩ ለእነሱ እንዲረዱ ለማድረግ እንሞክራለን። የዛሬው ቪዲዮ ሀሳባችን የሚሆነው አንዳንዴ ልጆች ስትመጡ ከኢትዮጵያ ስደትን የምትረዱበት መንገድ እና መታችሁ እዚህ የምትሰሩት ወይም የሚገጥማችሁ ነገር የተለያየ ነው። ሁሌም እንደምለው እና የተለያየ ነው አኗኗሩ፣ በጭራሽ የማይገናኝ ነገር ስለሆነ ያንን ነገር ለማስተካከል አይምሯችሁን ወደ አንድ ነገር ለማምጣት ነው በድጋሚ ወደ እናንተ የመጣሁት። ዛሬ የምነግራችሁ አንድ ሀሳብ ሰዎቻችን ወይም አሰሪዎቻችን ከነሱ ጋር ስንኖር ወይም ሸቃላ አይደለም ሸቃላ ስትባሉ አትወዱም ሁላችሁም፣ እና በዚህ ጉዳይ ሌላ ጊዜ ቪዲዮ ሰራበታለሁ። እኛ ሸቃሎች ጋር ከሰራተኞቻቸው ጋር እንደ ቤተሰብ ተግባብተን ለመስራት ምን ያስፈልጋል? የመጀመሪያው ፖይንት እነሱ በባህሪያቸው ከልምድም አንጻር ከህይወቴም ተሞክሮ ነው ላካፈላችሁ ወደ እናንተ የመጣሁት። አዳዲስ ሆናችሁ ከኢትዮጵያ ስትነሱ ገና ወደ ስደት ለመውጣት ያሰባችሁ ልጆች ልብ ብላችሁ እንድትሰሙ የምፈልገው እህታዊ ምክሬ ነው መመክራችሁ። ስትነሱ ገና ከኢትዮጵያ ስደት ብላችሁ ስትወጡ እናንተ እንዳሰባችሁት አይደለም፣ የማይገናኝ ነገር ነው። እናንተ አስባችሁ የምትመጡት ነገር ምን እንደሆነ በደንብ ይታወቃል። እዚህ ስትገቡ የሚገጥማችሁ ነገር ሌላ እንደሆነ በደንብ ይታወቃል። ስለዚህ እዚህ ስትገቡ የማድረግ ያለባችሁ ወይም ደግሞ አሰሪዎቻችሁ ከእናንተ ጋር ጥሩ ኮሚኒኬት እንዲኖራቸው እናንተ ማድረግ ያለባችሁ የመጀመሪያው ጉዳይ እንደገባችሁ እባካችሁ ሁሌም እንደምለው ስልኮቻችሁን አንቃችሁ አትያዙ። ይሄ ማስጠንቀቂያም ጭምር ነው፣ ስለማይጠቅማችሁም ጭምር ነው። ማድረግ ያለባችሁ ነገር አዲስ ሆናችሁ ስትገቡ መጀመሪያ መጥታችሁ ቢሮ ገብታችሁ ከቢሮ ሴትዮዋ መጥታ ፈርማ ነው የምትወስዳችሁ ወደ ቤት። ልክ ስትገቡ ከሀገር ስትነሱም መጀመሪያ ለቤተሰብ የምትገቡበትን ቤት ስለማታውቁ ለቤተሰብ እንደገባው ደውላለሁ ምናምን በየቀን ደውላለሁ አይነት ነገር ፕሮሰስ አታወሩላቸው። ስደተኛ ሰው የት ማረፍ እንዳለበት እንኳን አያውቅም። አንዳንዴ ያልጠበቃችሁበት ሰፈር ራሳችሁን ታገኛላችሁ። ብዙ ልጆች እንደዛ ስለሆነ ያው ምንም ይታወቃል። ገባለሁ ብላችሁ ያላሰባችሁበት ቤት ላይ መታችሁ ትገባላችሁ። ስትመጡ በቤተሰብ እንደዚህ እንደዛ ብላችሁ ፕሮሰስ አትንገሯቸው፣ እንጂ አታወሩላቸው ጭራሽ ማለት ነው። እንደመጣችሁ ስትገቡ ሴትዮዋ ቤት ስትገቡ መጀመሪያ ማድረግ ያለባችሁ ሰላም መግባታችሁን ለቤተሰብ መደወል አለብኝ ትላላችሁ። እሺ ብላ ስትሰጣችሁ ለቤተሰብ ገና ገብቻለሁ ሰላም ገብቻለሁ አታስቡ፣ በሚመቸኝ ቀን እደውላለሁ፣ ከዛ ውጭ እንዳታስቡ። 4 ነጥብ አለቀ በቃ አላችሁ አይደለም። ስልኮቻችሁን በሚቀመጡበት ቦታ ላይ ታስቀምጡና ዳይ ወደ ስራ ነው። አይናችሁን መክፈት ነው። ገባችሁ አይደል? ሴትዮዋ ስንት ልጆች አለ? ባሉ አብሯት ነው የሚኖረው ወይስ አይደለም? ሽንት ቤቱ የቱ ጋር ነው? ማጽጃ እቃዎች የቱ ጋር ናቸው? ቤቱ በሩ መውጫ መግቢያው የቱ ጋር ነው? እነኚህ ሁሉ ነገሮች ያንቺ ስራ ናቸው። ገባሽ አይደል እህቴ? እንደገባሽ ቤት ነው የሚቃኘው። ሙሉ ቤቱን ትቃኛለሽ። ስልክሽ የሚባል ነገር አትተዋወቂ። አንቺና ስልክሽ በቃ ሰላም መግባትሽ ለቤተሰብ አሳውቅሻል። አጀንዳውን ትዘጊና ወደ ስራ ነው የምትገቢው። ወደ ስራ ነው የሚገባው። ስልክሽን አታውጪ ጭራሽ። የምመክርሽ የሚጠቅምሽን ነገር ነው የምነግርሽ። ወደ ስራሽን ትገቢያለሽ። እንዲህ ተኛ አሁን ደክሞሻል ነው የምትባይው። ሁሉም ቤት እንደዛ ነው። እንደገባችሁ ትተኛላችሁ። በማግስቱ ተነስታችሁ ወደ ስራ ቤቱ እንዴት ማድረግ እንዳለባችሁ ቋንቋ ስለማትችሉ እሷን ነው የምትካተሉት። እየነገረቻችሁ ጭንቅላታችሁን ከፍ አድርጋችሁ በደንብ እንድታውቁ የምትሆኑት ምን ሲሆን ነው? አይምሯችሁ ስራ ላይ ሲሆን። የእኛ ልጆች ግን ትልቁ ስህተታችሁ ወይም ደግሞ ጥጋባችሁ ልበላ ባስተካክለው ማለት ነው። እንደገባችሁ ሰላም መግባታችሁ ለቤተሰብ ከተናገራችሁ በኋላ እንቅልፋችሁ ልተኙ ስትሉ ማውራት ያምራችኋል። እንድትታውቁ የምፈልገው ነገር አዚስ ታይም በዚህ ሰዓት ላይ ኢቨን አይ ዶንት ኖ ስለሌላ ሀገር አላውቅም፣ ሳውዲ ላይ ኢንተርኔት የሚባል ነገር ግማሽ በግማሽ ቤት ላይ የለም። በሳምንት አንዴ ነው የሚሰጠው። ይህ ቢሮ የሚላችሁ ህግ ነው፣ እንደዛ ነው የሚለው። ማንኛውም ቤት አይኖርም በጭራሽ። ምክንያቱም እንደዛ አልነበረም በፊት በነበረበት ሁኔታ፣ አሁን ላይ የለም። ስለዚህ አስባችሁ የምትመጡት ነገር እዚህ የምትመጡት ነገር አንድ አይደለም። የመጀመሪያው ነገር ይሄ ነው።
ኢንተርኔት ነከሌ ሁሌ ቲክቶክ ላይ ምናምን ስለሚለቁ ልጆቹ ሁሌ ኢንተርኔት 24 ሰዓት 40 ሰዓት ክፍት አይደለም በጭራሽ። ስላልሆነ መትገቢበት ቤት በሳምንት አንዴ ነው መከፍልሽ ብላ ልትልሽ ትችላለች። ለምን እንደዛ ትያለሽ? በሳምንት አንዴ ነው ወይ በቀን ማውራት አለብን ዘራፍ ትያለሽ ስላላችሁ ስለምትሉ ስለማውቅ ነው ስላላችሁ። ከዛስ ወደ አልተፈለገ መስመር ነው የሚሄደው። ያ እንዳይሆን ነው አሁን እኔ እየተናገርኩ ያለሁት። አዲስ ሆናችሁ ስትመጡ ልጆች እንደገባችሁ ስልኮቻችሁ ቤተሰብ ሰላም መግባታችሁን ካወራችሁ በኋላ ስልኮቻችሁ የት እንዳለ አለማወቅ ይሻላል። ቁጭ አርጋችሁ ወደ ስራ ጧት ብትግላችሁ ወደ ስራ 3ኛ ቀን የሚመጣ ምንም ችግር የለም። ወደ ስራ ምን ህፃን የሚያለቅስባችሁ የለ ምን የለ። ልጆች ያላቸው ሰዎች እናቶች በእርግጥ ቻሌንጅ ያደርጋቸዋል። እውነታውን ስለሚነግሯቸው አይከለክሏል። ሁሉም ቤት ልጆች ያላቸው እናቶች ይፈቀድላቸዋል ልጆቻቸውን ማውራት ስላለባቸው። ግን በዛት ትንንሽ ልጆች ናቸው 22 23 ዓመት ማክሲመም 24 ዓመት ድረስ ናቸው። ከዛ በታች እድሜ ያላቸው ልጆች ናቸው በሙሉ የምትመጡት። ስለዚህ እንደገባችሁ ስልክ አባቴ እናቴ ስልክ አትበሉ ነው። አሁን አትበሉ ነው። ይህን ነገር ኦልሬዲ መርሳት አለባችሁ። ከኢትዮጵያ የምትመጡ ልጆች መስማት አለባችሁ። እንግዳችሁ ልነግራችሁ ነው ዛሬ የመጣሁት። እንደገባችሁ ስልካችሁን ቤተሰብ ጋር ሰላም መግባታችሁ ከተናገራችሁ ስልካችሁ ከሻንጣ እንዳይወጣ። እስቲ ምን ትሆናላችሁ? ይቀመጥ። ቤቱን ማወቅ አለብሽ። ከስልክሽ በላይ ቤቱን ማወቅ አለብሽ። የቤቱን በር መግቢያ መውጫ ኃላፊነት ልትወስጂ እኮ ነው። ለ2 ዓመት ነው የምትመጪው እዛ ቤት። አልፎም ከዛ በላይ ልትቆይ ሳባርጎች ነው የምትመጪው እንጂ ለ2 ቀን ከርመሽ ቡና ጠጥተሽ የምትሄጂበት ቤት አይደለም። ለ2 ዓመት ነው የምትቀመጪው። ኃላፊነት ነው ያ ቤት ላንቺ። ኃላፊነት እንደሚሰማው ትውልድ እንደገባሽ ቤትሽን ቸቃር ቤቱ ጋር ነው እቃው ምን እሷ አንቺን ነው የምትከተለው። በጣም የምወድላቸውን የአረቦችን ነገር ልንገራችሁ። መጀመሪያ ላይ አንቺን እነሱ ውስጥ ካስገቡ አንቺ ንግስት ነሽ እነሱ ህይወት ላይ። ይህንን በእርግጠኝነት ነው የምነግራችሁ፣ በእርግጠኝነት ማለት ነው። እነሱ እንዲወዷችሁ ስራችሁን አክብራችሁ ስትሰሩ ትከበራላችሁ። እንዳልኳችሁ አክብራችሁ ስራችሁን መስራት። ስልክሽን ቁጭ ታረጊና ስራው ቋንቋ ማይችል ሰው ቢያንስ ስራ መልመድ አለበት። አንዳንድ ልጆች የኛ ልጆች የምታረጉት ነገር እንደመጣችሁ ስልካችሁን 24 ሰዓት አንቃችሁ የቋንቋችሁ ወይ ስራ ቻላችሁ ገና መምጣታችሁን በገባችሁ በሳምንታችሁ በቃ ስልክ የለም ኢንተርኔት የለም ሰማይ የሚበራው መብራት ሁሉ ኢንተርኔት የሚመስላችሁ ልጆች አላችሁ። የለም ቁርጣችሁ ነገራችሁ የለም። ሳውዲ ላይ የለም ኢንተርኔት ጭራሽ የለም። አብዛኛው ቤት የለም። በሳምንት አንዴ ነው። እንደ ቻንስ ሆኖ ነው አንዳንድ ቤት የሚኖረው። የለም በሚለው ደምድማችሁ ነው። ላይሰጣችሁ ይችላል። በሳምንት አንዴ ብቻ የሚሰጣችሁ ምን በደንብ ለቀላታችሁ ውስጥ እንድታስገቡ ነው። ኢንተርኔት ያለው ቤት እንኳን ቢሆን አስቀምጣችሁ ስልካችሁ ስራችሁን ስሩ። መጀመሪያ ቤቱን ልመዱ፣ መጀመሪያ ስራውን ልመዱ። ከዛ በኋላ እሷ ራሱ ሳትፈልጉ እናንተ ሳትሉ ስልክ ማውራት ትፈልጋለች አንቺ ልትተክልሽ እየተባልሽ እያለች እያስጠጋችሽ እንደ ቤተሰብ 2 ዓመት አይደለም 4 ዓመት ደስ ብሎሽ ትኖሪያለሽ። እንዲወዷችሁ እንዲቀርቧችሁ መጀመሪያ ስራችሁን አስቀድማችሁ ስራችሁን ስሩ። እነሱ አይን ውስጥ መግባት አለባችሁ በጥሩ ማንነት። አንዴ ካስቀመጧችሁ እጅግ መልካም ናቸው ሲበዛ። የምሬ ነው የምላችሁ እኔ ስለማውቅ። እነሱ ውስጥ ለመግባት ቤቱን ማውቃል። ቤቱን ስታውቁትና ቤቱን በደንብ ስትለምዱት ስራው ራሱ ለእናንተ ቀላል ነው። ቋንቋው ራሱ አያስቸግራችሁ። ሳይኮሎጂያችሁ ነፃ ስለሚሆን ደስ ብሏችሁ ስለምትሰሩ እናንተ ደስ ብላችሁ የምትሰሩት እሷ ደስ ብላት ስታዩ ብቻ ነው። እሷ ደግሞ ደስ ብላት እናንተ ስራችሁን አክብራችሁ ስትሰሩ ነው። ስለዚህ ስራችሁን አክብራችሁ ስሩ። ከኢትዮጵያ የምትነሱ ልጆች 4 ነጥብ የምነግራችሁ ነገር እንደመጣችሁ ስልክ እንዳትሉ። ኢንተርኔት የለም፣ አብዛኛው ቤት የለም ኢንተርኔት። ይህንን አስረግጣችሁ መስማት አለባችሁ። ሼር እያደረጋችሁ ለሚመጡ ልጆች ንገሯቸው። አስበው ሂሳብ ሰርተው የሚመጡት ነገር ካለ ንገሯቸው። ካሁኑ ንገሯቸው። ሼር እያደረጋችሁ ለጓደኞቻችሁ አስተላልፉ። ማወቅ አለባችሁ። ይህንን ምክር መተግበር አለባችሁ። ሳውዲ ላይ አይወዱም። በቃ ይህ ክልክል ነው። አንደኛ እውነትም ለስራ የመጣን ሰዎች ስልክ አንቀል ተቀመጥም ማለት ባላንስ አያደርግም። ስራና ስልክ ምን አገናኛቸው? ቤቱ ትርምስምስ ብሎ እቃ ተቀምጦ ላይቭ የምትቀምጡ ጉዶች ናቸው እኮ እናንተ። የምር በጣም የሚገራርም ነገር ስለማይ ነው ሚዲያው ላይ ስላለ ነው። እኔ ስራ በስርዓቱ ሰርቼ ሰዓቴን ተጠቅሜ ነው ወደ እናንተ የምመጣው።
ያለኝን ልምድ ለእናንተ ለማካፈል ነው። የምተኛበትንም ሰዓት ሚስ ላድርግ ምንም ላድርግ ያለኝን ታይም ተጠቅሜ ነው ወደ እናንተ የሚመጣው። ስለዚህ ስራችሁን አክብራችሁ ስሩ። ከዛ እነሱ ደግሞ ለእናንተ ያላቸውን ቫልዩ ከዛ ታውቃላችሁ። የዛሬ ምክሬ ይሄ ነው። ሁሉም ነገር ራሳችሁን አዘጋጁ። ራሳችሁን ማዘጋጀት አለባችሁ። ስትነሱ ከኢትዮጵያ እንዲህ ነው ወይ ብላችሁ ማሰብ አለ። የሚነግራችሁ አካል ስለሌለ ቀጥ ብለው እንደወረዳችሁ ትመጡና ሰው ቤት ትገባላችሁ። ትርምስምስ ወይ ስራውን አትለምዱ። ምንም ሳታውቁ ኢንተርኔት ስልክ የለም ስልክ አባቴ እናቴ ምናምን ትርምስምስ ህይወታችሁ ምስቅልቅል። አስባችሁት የመጣችሁ ስደት ስዕል አርጋችሁ ወይም ሂሳብ አርጋችሁ የመጣችሁ ስደት እንዳልነበራችሁ አድርጎ ያስቀምጣችሁ። ያ እንዳይሆን ህልማችሁ ላይ ለመድረስ እንደመጣችሁ ቤቱን ለማወቅ ስልካችሁን አስቀምጣችሁ ዳይ ወደ ስራ። ከዛ በኋላ ሌላው ይቀድማል፣ ሌላው ይከተላል። መጀመሪያ ወደ ስራ ስልካችሁን አስቀምጣችሁ ቤተሰብ ካወራችሁ በኋላ አልኩ ደግሜ ነው የምናገረው። ስራውን ለመልመድ ነው። ቤቱ ጋር ነው ማጥፊያ እቃዎች፣ ቤቱን ማወቅ ነው የሚቀድመው። ሴትዮዋን ማወቅ ነው የሚቀድመው። አንዳንድ ቤት ስንት ልጆች እንዳሏት እንኳን የማታውቃለች 3 ሳምንት 4 ሳምንት ተቀምጣ ቤት ጭንቅላቱ አብሯት አይደለም። ያም የሆነው ምንድነው የሆነ የምታስቡት ነገር አለ። ሪላክስ ለመሆን ሞክሩ። አዳዲስ ልጆች ስትመጡ ሪላክስ ነፃ ለስራ እንደሚመጣ ሰው ሁኑ ነው የእህትነት ምክሬ። ነፃ ሁኑ። በቃ ጭንቅ ብላችሁ ዲፕሬሽን ውስጥ ገብታችሁ ፊታችሁን ጥላችሁ እነሱ ፊት ስትቀመጡ እችማ በቃ ፊታችሁ ራሱ ይጨንቃል፣ ይጋባል። አታርጉ እንደዛ። ያ እንዲሆን ስራችሁን አክብራችሁ ስትሰሩ ቤቱን ስትለምዱ ስራው ይለምዳችሁ። ስራው ሲለምዳችሁ ነፃ ሆናችሁ ደስ ብላችሁ ትሰራላችሁ። እህቶች ይሄ የኔ ምክር ነው። የእናንተን ደግሞ ኮሜንት ላይ አስቀምጡ። የተሰማችሁ ነገር ኮሜንት ላይ ጻፉልኝ እንድንነጋገርበት። በቀጣይ ቪዲዮ እስከምንገናኝ በዚህ ጉዳይ ላይ ሀሳብ አስተያየታችሁን እጠብቃለሁ። ሰብስክራይብ ላይ ያደረጋችሁ ለጓደኞች ጓደኞች መልካም ጊዜ መልካም ቆይታ። አመሰግናለሁ።